እሺ ሰላም እንደምን ናችሁ? እኔ በጣም ደህና ነኝ። በዚህ ቪዲዮ ለማየት የምንሞክረው ፋውንዴሽንስ ኦፍ አልጀብራ በሚለው ርዕስ ስር ላውስ ኦፍ ኤክስፖነንትስ የሚለውን ይሆናል። ይህኛው እንግዲህ ከግሬድ 9 ጀምሮ ላይ ባሉት ወይም ደግሞ በቀጣይ ክፍሎች የምታነሷቸው እንዲሁም ደግሞ ተጠቅማቸው የተለያዩ ጥያቄዎችን የምትሰሩባቸው የአልጀብራ ፋውንዴሽን ወይም መሰረት ነው ማለት ነው። ስለዚህ ኤክስፖነንትስ የምንለው ምንድን ነው የሚለውን እናያለን። ቀጥታ ወደዚህ እንመጣለን። An exponent or power tells us how many times to multiply a number by itself. ስለዚህ ኤክስፖነንት የምንለው የሚነግረን አንዱ ቁጥር ራሱን በምን ያህል ጊዜ ነው ራሱን በራሱ ያባዛው የሚለውን ነው። ለምሳሌ እዚህ ጋር እንደምንመለከተው 2 the power of 3 እኩል ይሆናል 2 times 2 times 2 እኩል ይሆናል 8። ስለዚህ ፓወሩ የሚነግረን ሁለት ራሱን 3 ጊዜ አባዝቷል የሚለውን ነው። In the expressions a the power of n, a is called the base and n is called the exponent. ስለዚህ n ወይም ደግሞ እዚህ ጋራ ሁለትን እንደ ቤዝ ነው የምናየው፣ 3ን ደግሞ ፓወር ነው የምንለው ማለት ነው። ስለዚህ ስናነበው 2 the power of 3 እኩል ይሆናል 2 times 2 times 2 እኩል ይሆናል 8 ይሰጠናል ማለት ነው። እዚህ ጋር ምስሉ ነው የሚገልጽልን። here 2 is the base and 3 is the exponent። ስለዚህ 3 ኤክስፖነንት ወይም ደግሞ ፓወር ነው የምንለው፣ and 2 ደግሞ ቤዝ ነው ማለት ነው። ቀጣይ የምንመለከተው የኤክስፖነንት ጥያቄዎችን ለመስራት አንዳንድ ህጎች አሉ፣ እነሱ እንመለከታለን። the core laws of exponents። ለምን ህጎቹን ተጠቅመን ጥያቄዎችን ስለምንሰራ እነዚህ ህጎች በጣም ወሳኝ ስለሆኑ ጥያቄዎቹ በምንሰራበት ጊዜ እንተገብራቸዋለን ማለት ነው። So, to simplify complex algebraic expressions, we must master these 4 fundamental laws. ስለዚህ እነዚህን 4 ህጎች ማስተር ማድረግ ይጠበቅብናል። መሸምደድ ሳይሆን ጥያቄዎቹ በምንሰራበት ጊዜ ማስተር ማድረግ ይጠበቅብናል ማለት ነው። የመጀመሪያው ላው 1 ፕሮዳክት ላው የምንለው የማባዛት ህግ ነው። When multiplying two powers with the same base, keep the base and add the exponents. ሁለት ቤዛቸው ተመሳሳይ የሆኑ ኤክስፖኔንሻል እንትሮችን ስናባዛቸው ቤዙን እንደነበረ እናደርገውና ኤክስፖነንቱን ወይም ደግሞ ፓወሩን እንደምረዋለን ማለት ነው። ለምሳሌ እዚህ ጋር የምንመለከተው a the power of m times a the power of n እኩል ይሆናል ቤዟ ተመሳሳይ ስለሆነች n እንወስድና m plus n እንላለን ማለት ነው። በኤግዛምፕል ለማየት ስንሞክር እዚህ ጋር እንደምትመለከቱት x the power of 3 times x the power of 4 እኩል ይሆናል x the power of 3 plus 4። ስለዚህ በምናባዛበት ጊዜ ፓወሩን እንደምራለን። ምንድነው ቤዙ ተመሳሳይ በሚሆንበት ጊዜ ማለት ነው። ስለዚህ x the power of 7 ይሰጠናል። እዚህ ጋር ደግሞ በቁጥር ስንመለከት 2 the power of 2 times 2 the power of 3። ስለዚህ 2 ቤዙ ተመሳሳይ ነው 2 ነው። 2 እንወስድና 2 ሲደመር 3 ፓወሩን እንደምራለን። ስለዚህ እኩል ይሆናል 2 the power of 5 32 ይሰጠናል ማለት ነው። ሁለትን 5 ጊዜ 2 ሲባዛ 2 ሲባዛ 2 እያደረግን 5 ጊዜ በምናባዛበት ጊዜ 32 ይሰጠናል ማለት ነው። ስለዚህ የመጀመሪያው ህግ ላው ኦፍ ፕሮዳክት የምንለው የማባዛት ህግ ነው። ሁለት ተመሳሳይ ቤዝ ያላቸውን ቁጥሮች ስናባዛቸው ፓወራቸውን መደመር ነው የሚጠበቅብን ማለት ነው። ቀላል ነው። ላው 2 ሁለተኛው ህግ ደግሞ ኮሸንት ላው የምንለው ወይም ደግሞ የማካፈል ህግ ነው። when dividing two powers with the same base, keep the base and subtract the exponents. ሁለት ፓወራቸው የተለያዩ ሊሆኑ ይችላሉ፣ ግን ቤዛቸው ተመሳሳይ የሆኑ ቁጥሮችን በምናካፍልበት ጊዜ ቤዙን እንደነበረ እንወስደውና ፓወሩን ከላይ ካለው የታችኛውን እንቀንሳለን ማለት ነው። እዚህ ጋር በኤግዛምፕል እዚህ ጋር እንደምናየው a the power of m ሲካፈል a the power of n ነው እኩል ይሆናል ቤዙን እንወስደዋለን n፣ ከዛ በኋላ m minus n እናደርጋለን። ግን እዚህ ጋራ ከታች ያለው a ከዜሮ ጋር እኩል መሆን የለበትም፣ ምክንያቱም ከዜሮ ጋር እኩል ከሆነ አንዲፋይድ ያደርግብናል ማለት ነው። ስለዚህ ልናየው እንችላለን። እሺ ወደ ቀጣዩ ላው እንለፍ። ኦኬ ቀጣዩን ላው ከማየታችን በፊት መጀመሪያ ላነሳነው ላው ኦፍ ኮሸንት ላው ላይ ኤግዛምፕል እኔ ለምሳሌ እዚህ ጋር x the power of 6 ሲካፈል x the power of 2 እኩል ይሆናል እንልና ቤዙ ተመሳሳይ ስለሆነ x the power of 6 minus 2 እኩል ይሆናል x the power of 4 ይመጣል ማለት ነው።
ስለዚህ ቤዛቸው ተመሳሳይ ነው፣ ግን ስናካፍላቸው ኮሸንት ሩልን በመጠቀም ከላይ ካለው ፓወር የታችኛውን እንቀንሳለን ማለት ነው። እዚህ ጋር በቁጥር ስንመለከተው 5 the power of 5 ሲካፈል 5 the power of 3 እኩል ይሆናል 5ን እንወስዳታለን። ከዛ በኋላ ከላይ ካለው ፓወር ላይ 5 minus 3 እኩል ይሆናል 5 the power of 2 እዛ 25 ይሰጠናል ማለት ነው። 5 ሲባዛ በ5። እሺ ሶስተኛው ህግ ፓወር ኦፍ ኤ ፓወር ላው የምንለው ነው። ባለቤት ህግ ምን ማለት ነው የሚለውን እስቲ እንመልከት። when raising a power to another power keep the base and multiply the exponents። እዚህ ጋር እንደምንመለከተው አንድ ኤክስፖኔንሻል የሆነ ፋንክሽን አለን a the power of m የሚባል እሱን በሌላ ፓወር ስናባዛው ወይም ደግሞ ሌላ ፓወር ስንሰጠው ምንድነው የምናደርገው? ሁለቱንም ፓወሮች እናባዛለን ማለት ነው። ቤዙን እንወስድና m times n አድርገን እናባዛዋለን። ቀላል ነው። ኤግዛምፕል እዚህ ጋር እንደምንመለከተው x the power of 3 አለ በብራኬት ውስጥ። ከዛ በኋላ ደግሞ ፓወር 2 ስናደርግ xን እንወስድና 3 times 2 አድርገን የሚመጣልን ዋጋ x the power of 6 ይሆናል ማለት ነው። ስለዚህ ሁለቱን ነው የምናባዛው ከውስጥ ያለውንና ከውጭ ያለውን ማለት ነው። እዚህ ጋር በቁጥር ስንመለከት 2 the power of 2 አለ ከዛ ደግሞ the power of 3 እዚህ ሁለትን እንወስድና 2 times 3 ምን ይሰጠናል? 2 the power of 6 ይሰጠናል። እሱ ደግሞ 64 ነው። ሁለትን 6 ጊዜ 2 ሲባዛ 2 እያደረግን ስንሰራ 64 ይሰጠናል ማለት ነው። ስለዚህ የኛው ፓወር ኦፍ ኤ ፓወር ላው ይባላል ማለት ነው። ቀለል ያለ ነው። አራተኛው ህግ ዜሮ ኤክስፖነንት ላው ይባላል። የዜሮ ኤክስፖነንት ህግ ምን ማለት ነው የሚለውን እናንብብ። any non zero numbers raised to the power of 0 is always equal to 1። የትኛውም ቁጥር ፓወሩ 0 ከሆነ አንድ ነው ማለት ነው። ነገር ግን a ከ0 ጋር እኩል መሆን የለበትም። ምክንያቱም 0 the power of 0 ቢሆን meaningless ነው የሚሆነው ማለት ነው። እዚህ ጋር እንደምንመለከተው 5 the power of 0 እኩል ይሆናል 1። እዚህ ጋር ደግሞ ከታች 100 x the power of 2 በ0 ፓወር ስናደርገው አንድ ነው የሚሰጠን ማለት ነው። እዚህ ያሉት አራቱ ህጎች እነዚህ ናቸው። ስለዚህ ኤክስፖኔንሻል ፋንክሽኖችን እነዚህን አራቱን ህጎች በመጠቀም ነው ማለት ነው የምንሰራው። ፕራክቲስ ኩዌስችንስ አሉ፣ እነሱን ለመስራት እንሞክራለን። እሺ simplify the following expressions using the laws of exponents። ስለዚህ ከዚህ በኋላ የምንሰራቸው ጥያቄዎች ከላይ ያየናቸውን አራቱን ህጎች በመተግበር ይሆናል ማለት ነው። እሺ ወደ መጀመሪያው ጥያቄ እንሂድ። የመጀመሪያው ጥያቄ x power of 5 times x the power of 2 times x ዘይነን የምንሰራው ፕሮዳክት ሩልን ተጠቅመን ነው ማለት ነው። እንደምንመለከተው x the power of 5 times x the power of 2 times x ቤዛቸው ተመሳሳይ ነው፣ ሁሉም x ናቸው። ስለዚህ የሚጠበቅብን የላይኞቹን ፓወሮች መደመር ነው ማለት ነው። ስለዚህ x 5 plus 2 plus 1 እዚህ መልሳችን ምን ይሆናል? 5 ሲደመር 2 7 ነው። 7 ሲደመር 1 ደግሞ 8 ነው። ስለዚህ x the power of 8 ይሆናል ማለት ነው። እሺ ወደ ሁለተኛው ጥያቄ እንሄዳለን። የሁለተኛው ጥያቄ y the power of 12 over y the power of 4። ይሄንን ደግሞ ኮሸንት ሩልን በመጠቀም ነው የምንሰራው። ቤዙ ተመሳሳይ ነው y ነው። ከዛ the power of 12 እና 4 አለ ማለት ነው። ስለዚህ ቤዙን እንወስደዋለን y ከላይ ካለው ፓወሩ የታችኛውን እንቀንሳለን ማለት ነው። እዚህ 12 ሲቀነስ 4 እኩል ይሆናል y ከ12 ላይ 4ን ስንቀንስ 8 ይመጣል። መልሳችን y the power of 8 ይሆናል ማለት ነው። እሺ ሶስተኛውን ጥያቄ እንስራ። ሶስተኛው ጥያቄ k the power of 4 over 5። ይሄ ደግሞ the power rule የሚለውን የኤክስፖነንት ህግ ተጠቅመን ነው የምንሰራው ማለት ነው። እንደዚህ አይነት ጥያቄዎች ሲሰጣችሁ ከውስጥ ያለው k the power of 4 ነው፣ ከውጭ ደግሞ 5 አለች። ስለዚህ ቀጥታ ፓወሮቹን ማባዛት ነው ማለት ነው የሚጠበቅብን። እናደርጋለን 4 times 5 እናደርጋለን። እዛም ይመጣልን መልስ 4 ሲባዛ በ5 20 ነው። k the power of 20 ይሆናል ማለት ነው። እሺ ወደ አራተኛው ጥያቄ እንለፍ። እሺ አራተኛው ጥያቄ 3 the power of 3
ታይምስ 3 ዘ ፓወር ኦፍ 2 ኦቨር 3 ዘ ፓወር ኦፍ 5። ይህንን ለመስራት መጀመሪያ እንደምንመለከተው ከላይ ሁሉም ቤዞቹ 3 3 ናቸው። ስለዚህ መጀመሪያ የላይኛውን እናቃልለው። ስለዚህ የላይኛውን የምንሰራው በፕሮዳክት ሩል ስለሆነ 3ን እንወስዳትና ምንድነው የምናደርገው 3 + 2 እንላለን። ከዛ ኦቨር 3 ዘ ፓወር ኦፍ 5 የላይኛውን በፕሮዳክት ሩል ስለሆነ ቀጥታ ፓወሮቹን እንደምራቸዋለን። ከዛ ስንት ይመጣልናል? 3 ዘ ፓወር ኦፍ 5 ኦቨር 3 ዘ ፓወር ኦፍ 5 ይመጣልናል። ከዛ በኋላ ይሄንን ደግሞ በኮሸንት ሩል ተጠቅመን እንሰራዋለን። ምንድነው ኮሸንት ሩል የሚለን? ቤዛቸው ተመሳሳይ ከሆነ ቤዙን እንወስደውና ከላይ ካለው ፓወር የታችኛውን እንቀንሳለን። ስለዚህ 3 እንወስዳታለን። ከላይ ያለው 5 ነው ሲቀነስ 5 እኩል ይሆናል 3 ዘ ፓወር ኦፍ 0። 3 ዘ ፓወር ኦፍ 0 ማለት ደግሞ ስንት ነው ብለናል? ዜሮስ ኦፍ ኤክስፖኔንሻል ላውን አይተን ነበር። ስለዚህ 3 ዘ ፓወር ኦፍ 0 1 ይመጣል ማለት ነው። ስለዚህ መልሳችን 1 ይሆናል ማለት ነው። ሌላኛው የመጨረሻውን ጥያቄ እዚህ ጋር ልጻፈው። አምስተኛ 5x the power of 3 0 the power of 0 plus 4 the power of 0። እሺ እዚህ ጋር እንደምንመለከተው ሁለቱም ፓወራቸው 0 0 ነው። ስለዚህ የትኛውም ቁጥር በ0 ፓወሩ 0 ከሆነ ለምን 1000 አይሆንም 100000 አይሆንም? ፓወሩ 0 ከሆነ መልሱ 1 ነው ብለናል። ስለዚህ 5x the power of 3 ብራኬት ከዛ በኋላ the power of 0 ከሆነ መልሳችን 1 ይሆናል። ይሄኛውም 4 the power of 0 1 ይሆናል። ስለዚህ 1 ሲደመር 1 2 ይሆናል። መልሳችን ይሄ ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን የኤክስፖነንት ጥያቄዎች ሲመጡ ህጎቹን በመጠቀም መስራት እንችላለን። ይሄ ነው እንግዲህ ስለ ኤክስፖኔንሻል ፋንክሽን። ይሄን ካየን ይበቃል። እኔ በጣም አመሰግናለሁ።